ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። አውስትራሊያ የትግራይ ህዝብ ሉዓላዊ ግዛቶች እንዲመለሱ የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ግፊት አደረገች። በሌላ በኩል የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የአባይ ግድብን በሚመለከት አደገኛ ጥያቄ አቀረቡ። በሳውዲ አረቢያ የከተሙት ኢሳያስ አዲስ ድል አስመዝግበዋል። በምዕራብ ኤርትራ አዲስ ጦርነት ማንዣበቡን ተገለጸ። በመጨረሻ ደግሞ ታዋቂው ቲክቶከር አዶናይ ኃይለ ሚካኤል በሚመለከት ከካናዳ ኤምባሲ አዲስ አበባ ከእናቱና አባቱ አዳዲስ መረጃዎች ወጥቷል። ንዓይንሱ መኽረን ተለውን ብጣዕሚ እዩ ሕብንቲ ቦርደይ بسرون تنكرر الجبران السوء مثلا كوجق إبل عندنا دقيمة العل أفت السوشيال ميديا تساتيفو زودقو سبات كالعل زصنفو وطعتات كمكر تلخ رئة تلخ وده سيبلاني أبونات إثيوبيا حزبي مسوعات تزخون زلو العيو سدات يقومي لون بزليو أحواتنا دقنا ليبيا خيدهم زسداد زلو سرح سئنات سلال وزح عدنا أيو ውድቀት ስለዘለ እዩ እና ወሪድካ ትሒትካ መሬት ኩዒትካ ውን ሰሪሕካ ትበልዕሉ ዓድኻ ስካብ ዝኾነ እዋን ንዑ እዩ ዘበረታታ ኣሎ ኢለ እየ ዝኣምን አይኖ ምንም ዓይነት ኣይተረአየኒ ናይ ኣዶናይ ጥፋኣት ምንም የብሉን። እነኝህና ሌሎች መረጃዎች ይኖሩናል። አብራችሁን ቆዩ። በቅድሚያ አውስትራሊያ የትግራይ ህዝብ ሉዓላዊ ግዛቶች እንዲመለሱ የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ግፊት አደረገች። ይህንኑ ግፊት የከበደው የኢትዮጵያ ሀገራዊ ምክክር ኮሚሽን በበኩሉ በትግራይ ስራውን ለመጀመር በሚያደርገው እንቅስቃሴ የሚቀርቡለት ጥያቄዎች በኮሚሽኑ ሊመለሱ የሚችሉ እንዳልሆኑ ለዓለም አቀፉ ማህበረሰብ ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን እያከናወናቸው ያሉትን ስራዎች ህዳር 30 ቀን 2018 ዓ.ም ለዓለም አቀፉ ማህበረሰብ በማቅረብ ውይይት አካሂዷል። በውይይቱ ወቅት ኮሚሽኑ በትግራይ የሚያከናውናቸው እንቅስቃሴዎችን በሚመለከት ጥያቄዎች ቀርበዋል። የአውስትራሊያ ኤምባሲ በኢትዮጵያ አምባሳደር ሲሞን ኪናፕ ኮሚሽኑ ሁሉም የሀገሪቱ አካባቢዎች የሚገኙ ዜጎችን በምክር ሂደቱ እንዲሳተፉ ለማድረግና በተለይም በትግራይ ሂደቱን ለማስጀመር ያሉትን እንቅስቃሴዎች እንዲያብራሩ ኮሚሽነሮችን ጠይቋል። ኮሚሽኑ የተጣለበትን ኃላፊነት ለመወጣት ክልሉን ወደ ሂደቱ ማስገባት እንደሚገባው ጠቁመዋል። ይህን ተግባራዊ ለማድረግ ከኮሚሽኑ ባለፈ ሌሎች ባለድርሻ አካላት ጋር በምን መልኩ እየሰሩ እንደሚገኙ ጠይቀዋል። የቀረቡት ጥያቄዎች ላይ ማብራሪያ የሰጡት ዋና ኮሚሽነር መስፍን አራያ በትግራይ ክልል የምክክር ሂደቱን ለማስጀመር እንዲቻል በቅድሚያ ቢፈቱ በሚል የሚቀርቡላቸው ጥያቄዎች በኮሚሽኑ አቅም ምላሽ ሊሰጣቸው የሚችል እንዳልሆኑ አስታውቀዋል። በትግራይ ክልል ምክክሩን ለማስጀመር ከፖለቲካ ፓርቲነት ተሰርዞ የነበረው ህወሓት ሳይቀር በክልሉ ያለውን ተጽዕኖ በመረዳት መወያየታቸውን ገልጸው ከጊዜያዊ አስተዳደርም ሆነ ከሌሎች አካላት በኩል ምክክሩን ለማድረግ ፍላጎት መኖሩን፣ ነገር ግን ለኮሚሽኑ የሚቀርቡት ጥያቄዎች ኮሚሽኑ በህግ ከተቋቋመበት ዓላማ ውጭ መሆናቸውን ገልጿል። የትግራይ ህዝብ ሰላም ያስፈልገዋል። በጣም የሚያሳስበኝ እንደ ስነ አእምሮ ባለሙያ ባለፉት 30 ዓመታትና 40 ዓመታት በክልሉ ውስጥ ጉዳት የደረሰባቸው ሰዎች የሚኖርበት አካባቢ በመሆኑ ነው ብለዋል። በሴቶች በህፃናትና በአካባቢው ማህበረሰብ ላይ የደረሰው የአእምሮ ጉዳት ሊታከም ካልቻለ ጉዳቱ በቀጣይ ትውልድ ጭምር የሚታይ መሆኑን መገንዘብ ያስፈልጋል በማለት ገልጿል። ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ከጥቂት ቀናት በፊት መገናኘታቸውን የገለጹት ዋና ኮሚሽነሩ ይህ ግንኙነታቸውን በመቀጠል በክልሉ የኮሚሽኑን ስራ ለማስጀመር የሚረዳ ውይይት እንደሚያደርጉ ጠቁመዋል። በሌላ መረጃ የኢትዮጵያ ምርጫ ቦርድ ምዕራብ ትግራይን ጨምሮ በትግራይ ግዛቶች ስለሚካሄደው ምርጫ ግርታ እንደፈጠረበት ገለጸ። ቦርዱ የህወሓትን ህጋዊነት በፖለቲካዊ ውሳኔ የሚመለስ እንጂ ከኔ አቅም በላይ ነው ሲል ስለ ወልቃይት ምዕራብ ትግራይ የሰጠው አስተያየትም ለመወሰን መቸገሩን ነው ያረጋገጠው። የብልጽግናው ስርዓት መጪው ግንቦት 24 ላይ አገራዊ ምርጫ አካሂዳለሁ ማለቱን ተከትሎ የትግራይ ሉዓላዊነት ወደ ቦታው ሳይመለስ የተፈናቀሉ ዜጎች ወደ ቀያቸው ሳያስገባና ሰብአዊነት በተሞላበት መንገድ እንዲደራጁ ሳያደርግ በትግራይ ምርጫ ለማካሄድ አስቸጋሪ መሆኑ ተንታኞች ይናገራሉ። በዚህ ጉዳይ ላይ በትግራይ በኩል ብርቱ ግብረ መልስ የተሰጠ ሲሆን በክልሉ ምርጫ እንዲካሄድ ከተፈለገ የትግራይ ህጋዊና ታሪካዊ ርስቶች 1 ኢንች ሳይቀነስ ወደ ባለቤቱ ሳይመለስ ያለ ኃጢአታቸውን በየጥሻው የጅብ እራት እየሆኑ ያሉት ባለርስቶቹ ደህንነታቸው ተጠብቆ ወደ ቀያቸው ሳይመለሱ እንዲሁም ተስፋፊውና በእንግድነት የሰው ቤት ገብቶ የተጋደመው ነውረኛ ስብስብ ተጠራርጎ ሳይወጣ እንዲሁም የህወሓት ህጋዊነት ሳይመለስ የሚደረግ ምርጫ
ምርጫ ሳይሆን ወራሪውና ጭቆናው ህጋዊ ሽፋን ማልበስ ነው ሲል ተቃውሟቸውን ይገልጻሉ። የኢትዮጵያ ምርጫ ቦርድ በዚህ ጉዳይ ላይ ከትግራይ ጊዜያዊ አስተዳደር ጋር ለማድረግ ያሰበውን ውይይት እንዳልተሳካለት ገልጸው ምርጫውን ግን እናካሂዳለን የሚል መግለጫውን ጀምረዋል። እንደሚታወቀው ከ5 ዓመት በፊት ትግራይ ውስጥ ምርጫ እናደርጋለን አታደርጉም በሚል አታካሮ አድጎ ተስፋፍቶ አውዳሚውን ጦርነት መውለዱ የሚታወስ ነው። አሁንም በምርጫ ሰበብ ሊሰለቀጥ የተፈለገ ህዝብና ርስት አለ። እሱም የትግራይ ህዝብና ህጋዊ ርስት ነው። በዚህ ጉዳይ ላይ አስተያየታቸውን ከሰጡ የትግራይ ፖለቲከኞች አንዱ የሆኑት የሳልሳይ ወያኔ አባል ሸዊት ውዳሴ እንዲህ ብለዋል። በየትኛውም የዓለም ጫፍ በወረራ ስራ ተሆኖ ምርጫ አይደረግም፣ ቢደረግም ተቀባይነት የለውም ብለዋል። ከግማሽ በላይ የሚሆን የትግራይ ታሪካዊ ህጋዊ ርስት በወራሪዎች እጅ ወድቆ ህዝቡ በተበታተነበት ወቅት የሚደረግ ምርጫ የዲሞክራሲ ሽታ ሊኖረው ቀርቶ የቀኝ ግዛት ውል እንደ መፈረም ይቆጠራል። ይህ ተራ ስድብ ነው ለትግራይ ህዝብ። ግዛትን አሳልፎ የሚሰጥ ህዝቡን ደግሞ የሚበታትን አደገኛ ውሳኔ ነው ሲሉ አጣጥለውታል። የትኛውም ኃይል በትግራይ ክልል ምርጫ ስለማድረግ ከማሰቡ በፊት ወሳኝ የሚባሉትን የህዝቡን ሰብአዊና ህገ መንግስታዊ ጥያቄዎችን መመለሳቸው ማረጋገጥ አለበት። በወረራና በማን አለብኝነት የተያዙትን ግዛቶች ያለምንም ቅድመ ሁኔታ መመለስ አለባቸው። ከቀያቸው የተፈናቅለው በሀገር ውስጥና ከሀገር ውጭ በአስከፊ ሁኔታ ውስጥ ያሉት ተጋሩ ወደሚወዱት ቤታቸው መመለስ አለባቸው። በተወረሩ ግዛቶች ውስጥ የሚኖር ህዝብም በቃላት የማይገለጽ ግፍ እየተፈጸመበት በቋንቋው እንዳይናገር ከተሰደደው ባልተናነሰ ኑሮው ተመሰቃቅሏል። ይህ የቅኝ ግዛት ስርዓት ሳይወገድ የሚደረግ ምርጫ በፍጹም ተቀባይነት አይኖረውም ሲሉ አስጠንቅቋል። የዘንድሮን ምርጫ አስከፊነት ሲገልጹ ብዙ ሀገራት በተለያዩ ጊዜያት በወረራ በያዟቸው ግዛቶች ላይ ስርዓታቸውን ለማጽናት ያደረጓቸውን አያሌ ምርጫዎችና መጨረሻቸውን እንደሚከተለው አብራርተዋል። የምዕራብ ሰሃራዊ ግዛት ሞሮኮ በኃይል ጨፍልቃ ያለ ህዝቡ ፍቃድ አደረኩት ያለችውን ህዝበ ውሳኔ በህዝቡ ዘንድ ተቀባይነት ባለማግኘቱ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ሌሎች ዓለም አቀፍ ተቋማት ምርጫውን እውቅና ነፍገውታል። ምክንያቱም በተጽዕኖ ስር የሚገኝ ህዝብ የጭቆናን ቀንበር ከጫኑበት ኃይሎች የሚሰጠውን ምርጫ አንድና አንድ ብቻ ነው፣ እኛ ያልንህን ካልተገበርክ እናጠፋለን የሚል ቀጭን ትዕዛዝ። በዚህ ከባድ ጫና ውስጥ የሚኖር ህዝብ ልቡ የወደደውን ይመርጣል ማለት የማይታመን ነው። ለዚህ ነው ተቀባይነት የማይኖረው። ሌላኛዋ በኃይል በተቆጣጠረችው ግዛት ላይ ምርጫ ያደረገች ሀገር ደግሞ ሩሲያ ናት። ሩሲያ በ2014 እንደ አውሮፓውያን አቆጣጠር የክሪሚያን ግዛት ከዩክሬን ነጥቃ በብርሃን ፍጥነት በሀገሯ አድርጋው የማታውቀውን ፈጣን ምርጫ አድርጋ ህዝቡ ከ98% በላይ ወደ ሩሲያ የመጠቃለል ፍላጎት አለው ብላ ማወጇ ይታወሳል። ይህንን ተከትሎ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት ድርጊቱን በጽኑ እንደሚያወግዙት መግለጻቸው ይታወሳል። በሌላ በኩል ኢራቅ በ1990 ዓ.ም ኩዌትን ወራ የፈጸመችውን አስነዋሪ ምርጫ ሌላ የወረራ ምርጫ ምሳሌ ነው። ይህ ምርጫ የኩዌትን ሉዓላዊነት የሚቃወም ሲሆን ኢራን ግን በግድ ያስመረጠቻቸውን ኩዌታውያን ከኢራቅ ጋር ካልተዋሃድን እያሉኝ ነው ስትል የምርጫውን ሂደት ዲሞክራሲያዊ እንደነበር ለማስመሰል ብትሞክርም ተቀባይነት አላገኘችም። ከዚህ በተጨማሪ ሩሲያ የጆርጂያ ግዛቶች በሆኑት ካዛኒያና ደቡብ ኦስቶኒያ ያደረገችውን ምርጫ ነዋሪና ባለርስቱ በተሰደደበት እንዲሁም የተቀረው ህዝብ ደግሞ በከባድ ወታደራዊ ጫና ስር ሆኖ የተደረገ ኢፍትሐዊ ምርጫ ነው በማለት የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና ሌሎች ዓለም አቀፍ ድርጅቶች ድርጊቱን በአንድ ድምጽ ኮንነውታል። ስለሆነም እንደዚህ አይነቱ ምርጫ ትርጉም የሌለው እርባና ቢስ መሆኑ ሊታወቅ ይገባል ያሉት ፖለቲከኛው ዲሞክራሲያዊ ምርጫ ለማድረግ መጀመሪያ የትግራይ ታሪካዊና ህጋዊ ርስቶች ባለቤታቸው ወደ ሆነው የትግራይ ህዝብ መመለስ አለባቸው ብለዋል። በመቀጠልም በግፍ የተፈናቀሉት ወገኖች ክብራቸው ተጠብቆ ወደ ቀያቸው ሲመለሱ እንዲሁም ፖለቲካዊ አስተዳደሩ ወደ ነበረበት ሲመለስ ስለ ምርጫ ማሰብ ይቻላል ይላሉ። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ኤርሊ ቤዲ ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች የሃይማኖት ተከታይ ማህበረሰቦች ላይ እየተፈጸሙ ላሉት ከባድ የሰብአዊ መብት ጥሰቶች በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ ውሳኔ ሀሳብ ለህዝብ እንደራሴዎች ምክር ቤት አቀረቡ። ረቂቅ የውሳኔ ሀሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናትን ተጠያቂ ለማድረግ የአሜሪካ ውጭ ጉዳይ ሚኒስቴር የተመረጡ ማዕቀቦችን ጨምሮ ሁሉንም ዲፕሎማሲ መሳሪያዎች እንዲጠቀሙ ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች ሃይማኖቶች ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውንም የውሳኔ ሀሳቡ ይገልጻል።
በሌላ በኩል ህወሓት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይል ለመታገል መወሰኑን አስታወቀ። የህወሓት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫ የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የወደቁ አደራዳሪ አካላትና ዓለም አቀፉ ህብረተሰብ በፌዴራል መንግስቱ ላይ ግፊት ባለማድረጋቸው የተነሳ ነው በማለት ወቅሰዋል። የፓርቲው ማዕከላዊ ኮሚቴ የትግራይ ጸጥታ ኃይል አባላት የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄዎቻቸውን እንዲሟሉ ውሳኔ ማሳለፉንም አስታውቋል። በክልሉ በመልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መድረሱንም ገልጿል። በሌላ መረጃ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የአባይ ግድብን የሚመለከት አደገኛ ጥያቄ ያቀረቡ። የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጥያቄውን ተቀብለው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ ተሰምቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብሏል። ለ4 ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ ይህንን ጥያቄ ያቀረቡት ትናንት ረቡዕ ታህሳስ 1 ቀን 2018 ዓ.ም ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቋል። ኢሳያስ ከትናንትና በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱል አዚዝ አልሳኡድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ከሆነ ኢሳያስ አፈወርቂ በአልያማማ ቤተ መንግስት ተገኝተው ከሳውዲው ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመላክተዋል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎችን ውይይት አገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበረም ጠቅሷል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይ ያተኮረም እንደነበር ተገልጿል። ፕሬዝዳንት ኢሳያስ አፈወርቂና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበር የማነ በልጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉ ጽፈዋል። ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋል ተብሏል። የማነ ገብረ መስቀል ጨምረውም የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻችን ሰላምና መረጋጋትን ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሰልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውም የማስታወቂያ ሚኒስትሩ ጠቅሷል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክክር እንደሚያደርግ ልዑል አልጋ ወራሹ መግለጻቸውን ተጠቅሷል። ባለፉት ወራት ኢትዮጵያ የይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳዑዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸው ይታወሳል። ፕሬዝዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥ ሶስተኛ የሆነውን የውጭ ጉዞ ወደ ሳዑዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤምሬቶች ጋር ጥሩ ግንኙነት ያላት ኢትዮጵያ ና ኤርትራ የገቡበት ውጥረት በቀጠለበት ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት ወዲህ የሻከረው የአዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ለማግኘት ያለውን ፍላጎት መግለጹን ተከትሎ ይበልጡኑ ውጥረት ውስጥ ገብቷል። የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን የሚገልጹት ጠቅላይ ሚኒስትር አብይ በቀይ ባህር ላይ የተፈጸመው ስህተት እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ህዳር ላይ በተዘጋጀ አንድ መድረክ ላይ ገልጿል። የኢትዮጵያን ከባህር በር ጋር ተገናኘ እንቅስቃሴ እንደ ትንኮሳ እየገለጸች ያለችው ኤርትራ በበኩሏ ከአዲስ አበባ ጋር ግንኙነታቸውን ከተሻከረና ከተቀዛቀዘ አካላት ጋር ያላትን ትስስር
አጠናክራለች። ፕሬዝዳንት ኢሳያስ ባለፈው ዓመት መጋቢት ላይ ወደ ግብጽ በተጓዙበት ወቅት ቀይ ባህር ዳርቻ ተጎራባች ያልሆኑ ሀገራት በውሃ አካሉ ደህንነትና አስተዳደር ላይ መሳተፍ እንደሌለባቸው መስማማታቸው ተገልጾ ነበር። የጅቡቲና ሶማሊያ ባለስልጣናት ወደ ግብጽ በተጓዙበት ወቅትም ተመሳሳይ አቋም ተንጸባርቆ እንደነበር አይዘነጋም። በሌላ ዜና በምዕራብ ኤርትራ አዲስ ጦርነት ማንዣበቡን ተገለጸ። ሱዳንም ከኢትዮጵያ ጋር ጦር ልትማዘዝ እንደምትችል አስጠነቀቀች። አገሪቱ ይህንን ያለችው የብልጽግናው ስርዓት ከሱዳን ተቃዋሚ ኃይሎች ጋር የነበረውን ሚስጥራዊ ስምምነት ወደ ግልጽ ትብብር አድጎ ተዋጊዎችን አሰልጥኖና አስታጥቆ እስከ መላክ መድረሱ ነው። የኢምሬቶች ቅምጥ እስከ መባል የደረሰው የብልጽግናው ስርዓት ኢትዮጵያን የሚያክል ትልቅ ሀገር እየመራ በአረቢቷ ሚጢጥያ ሀገር ትዕዛዝ ህዝቡን አላስፈላጊ ዋጋ እያስከፈለው ይገኛል። በጀነራል መሐመድ ሐምዳን ደጋሎ የሚመራው የሱዳኑ ተቃዋሚ ሚሊሻ ከኢምሬቶች በሚላክለት የድሮን መሳሪያ ምክንያት ሱዳን እንደ ሀገር ከባድ ስብራት እንደደረሰባት ሱዳናውያን ይናገራሉ። ከዚህ በተጨማሪ ታጣቂዎቹ በኢትዮጵያ በኩልም የጦር መሳሪያ እርዳታ እንደሚገባላቸው ሲወራ ቆይቷል። አሁን ደግሞ ይህ በድብቅ ሲደረግ የነበረውን ግንኙነት በሁለት እርምጃ አሳድገውት የብልጽግና ስርዓት በኢትዮጵያና ሱዳን አዋሳኝ አካባቢዎች በሺዎች የሚቆጠሩ ሱዳናውያን የታጣቂዎች እያሰለጠነ እንደሚገኝ የሱዳን ወታደራዊ አዛዦች ለአልጀዚራ ገልጿል። ይሄው ጦር በምዕራብ ኤርትራ ማለትም በምስራቅ ሱዳን ጥቃት ለመክፈት ዝግጅት እያደረገ መሆኑን ተጋልጧል። ስለሆነም የሱዳን መከላከያ ሰራዊት በቤንሻንጉል ጉሙዝ ክልል በኩል በሚዋሰነው የሱዳኑ የብሉ ናይል ክልል ውስጥ አዲስ ወታደራዊ ማዘዣና ዘመቻ እንደሚያሰማራ አስታውቋል። ይህም ሁለቱን ሀገራት ሊያጋጭ የሚችል ከባድ ውጥረት መንገሱ ለማወቅ ተችሏል። ሱዳን ከኢትዮጵያ በምስራቅ በኩል በሚያዋስናት ድንበር አቅራቢያ አዲስ ወታደራዊ ግንባር ለመክፈት በዝግጅት ላይ እንደሆነች የተነገረውና ከኢትዮጵያ ጋር ጦር ልትማዘዝ እንደምትችል የተገለጸው ሌላው ታሪክ ደግሞ በዚህ ማሰልጠኛ ውስጥ የሚሳተፉ ኃይሎች ሱዳናውያን ብቻ ሳይሆኑ ደቡብ ሱዳናውያንም ጨምሮ ሌሎች የውጭ ኃይሎች መሳተፋቸውን ከደረሰችበት በኋላ ነው። ታዋቂው ቲክቶከር አዶናይ ኃይለ ሚካኤል በሚመለከት ከካናዳ ኤምባሲ አዲስ አበባ ከእናቱና አባቱ አዳዲስ መረጃዎች ወጥቷል። አዶናይ ለምን ታሰረ የሚል ጥያቄ በብዙዎቹ ወዳጆቹና አድናቂዎቹ እየተነሳ ያለ ሲሆን ስደት ጠልቶ ከካናዳ ወደ ኢትዮጵያ ስለተመለሰ፣ ለባቡል ኬር 8 ሚሊዮን ብር ስላስገኘ፣ ለጋሽ ሰለሞን መኪና ስለገዛላቸው፣ ዲቻ ቦይስን ቤት ተከራይቶ እያገዘ ስላለ፣ ነጻነትን ከቆሎ ሻጭነት ወደ ሙዚቃ ስላመጣት፣ አክብረትን ከተፈናቃዮች አሰቃቂ ህይወት ስላወጣት፣ የበለጠ ተወዳጅ ሆኖ የዓመቱ የቲክቶክ አዋርድ ስላሸነፈ፣ ወደ ሱስ ማዕከላት ሂዶ ሲሰክርና ሲመረቅን ስላልተገኘ አዶናይ ለምን ታሰረ የሚል ጥያቄ ገና አልተመለሰም። የጠቅላይ ሚኒስትሩ ተቃዋሚ የሆኑ ሰዎች ግን ከአብይ ውጭ ዝነኛ መሆን የተከለከለ ነው የሚል ምላሽ ከመስጠት ባሻገር አብይ በዝና የሚወዳደሩትን ወይም የሚበልጡትን በሙሉ አጥፍተዋል። አንዲት አሻንጉሊት በአረብ ምድር ተሰርታ ዝነኛ ሆና በዓለም ዜናዋ ሲናኝ አብይ ዝናውን ስላልተሻማችው አዲስ አበባ አምጥቶ ካላናገርኳት ብሎ ሞከረ። ሚዲያ ተጠርቶ እሱም ተቀባብቶ ስለመደመር ሊያናግራት ሲሞክር እንዳጋጣሚ ካርጎ ላይ ስትመጣ ባትሪዋ ተበላሽቶ ማናገር አልቻለችም። የዓለምን መሪ አብይን ማናገር አትችልም ተብላ በዛው ከዝናዋ ተሰናበተች የሚል ትዝብታቸውን አጋርቷል። ጉዳዩ ከፖለቲካ አያይዘው ያዩት የስርዓቱ ተቃዋሚዎች ደግሞ አብይ ከፖለቲከኞች፣ ከጋዜጠኞች፣ ከአርቲስቶች፣ ከደራሲያን ጋር ሁሉ በዝና ተጣልቶ አስሯቸዋል፣ አስደብድቧል፣ አሳድዷቸዋል። በሀገሪቱ የቀሩት ቲክቶከሮች ነበሩ። በእነሱም ዝና ተሻሙኝ አየር ያዙብኝ ብሎ ተነሳባቸው። እነ በድሉ ዋቅጅራ በእድላቸው የተበደሉ ቢሆንም የሞራል አለቆች ሆነው እሰሩልን አሉ። እነዚህ ቲክቶከሮች በስርዓት አልበኝነትና የህዝቡን እሴት መናድ ብሎም ግብር ስወራ ቢጠረጠሩም ዋናው ያሳሰራቸው ግን በህዝብ ዘንድ እንዲህ ይጠቀሳል። ከብልጽግና እውቅና ውጭ የሆነ ዝና ማካበት፣ ጨበራ፣ ጩርጩራን፣ ጎራጉራን፣ ዝሆን፣ ዳንን ወዘተ አለማድነቅ፣ ጎንደር ወይ ሐረር ሂዶ ቪዲዮ በበዓል አለመስራት፣ ከሰሜኑ የአገሪቱ ክፍል መወለድና በሌላው አካባቢ መወደድ፣ የህዝብ አንድነትን መስበክና ማርያምን ብሎ መማል፣ ስለ ጦርነት አለማውራት፣ ያልተፈቀደለት ተጽዕኖ ፈጣሪ መሆንና ሌሎች ይጠቀሳሉ። ሁሉም ዜጋ በየተራ ወደ እስር ቤት እየገባን ነው ሲሉ ገልጿል። የእነ አዶናይ ኃይለ ሚካኤል መታሰር ግን እስካሁን ድረስ ከፖለቲካ ጋር ስለመያያዙ የሚያመለክት መረጃ የለም። ይሁን እንጂ የአዶናይ አባት አቶ ኃይለ ሚካኤል ልጃቸው አዶናይ የካናዳ ዜግነት ላለው ልጁ የካናዳ ኤምባሲ ክትትል እንዲያደርግለት ጠይቀዋል። የአዶናይ እናት ወይዘሮ አበባ ገብሩ በበኩላቸው ልጄ ኮከቤ ነው ሲሉ የገለጹት በማህበራዊ ሚዲያ በሚያቀርባቸው ይዘቶች አነጋጋሪ የሆነው አዶናይ እስር የማይገባ መሆኑን በመግለጽ ሊፈታ እንደሚገባ ገልጸዋል። አዶናይ በዚህ ዓመት ምርጥ ቲክቶከርን ጨምሮ በአጠቃላይ 4 የተለያዩ ሽልማቶችን በማግኘት አሸናፊ ሆኖ ነበር። እቲ ሽልማት እቲ ቆልዓ ለፊዕሉ እዩ ብዙሕ እውን ከይድሉ እዩ
ብዙሕ ነገር ይለፊዑ እስካብ ባዕሉ አቋሙ ካብ መንነቱ ካብቲ ዝነበሮ ቅርጹ ወልዒልካ ዝወሰዶ ኣብ ነፍሱ ዝወሰዶ እንትኑ ስለልኾነ ብስፖርት ቀፂዑ ኣቢሉ ንህዝቢ ድምፂ ኮይኑ ንደቂ ኣንስትዮ ሓልየት ፍቅሪ የምሂሩ ደቂ ኣንስትዮ ንኸይወድቃ ክለዓላ ኣለወን ኢሉ ልብሎ ንዓይ ከም ሓንቲ ትግራወይት እኖ ኣልዒሉኒ እዩ ማለት ብዙሕ ውሽጢ እንትን እኒኦ ንዓይ ንስኹ መኽረን እንተለውን ብጣዕሚ እዩ ሕበንቲ እየ ብወደይ ብስሩ እውን ጠንካራ ዝገበረን ንሱ ይመስለኒ ክወድቕ ይብል እንደገና ደጊመ ይልዓል እና ብዙሕ ነገራት መቐለ ኮንኪ ንሽተይ ንኽረጋጋእ ንባዕለይ ኢለ እየ ዝኸይድ ዘለኹ እምበር መንግስቲ ዝሓዞ ጉዳይ እንድሕር ኮይኑ መንግስቲ ምላሽ ክወሉ ኢለ ይኣምን ኣነ ከይደ ተመነጣጢረ ዝገብሮ ነገር የለይ ግን ኣነ ብፀሎት እየ ዝድግፎ እግዚአብሔር ድማ ጸሎቱ እግዚአብሔር ድማ ካብ ማንም ላዕሊ ወላዲት ኣምላክ ከልዒሉ እዩ ንሱ ንሳ ክትድግፎ ትኾን እያ ልብል እንትነለኒ ምንም ዘጨናንቕ ነገር የብለይን ካባይን ላዕሊስ እሱን እግዚአብሔር ቀረባ እዩ ኢለ ይኣምን ሕዚ እቲ ዝበዝሕ ሰብ ኣዶናይ ኣብዚ ዕድመ እዚ እዩ ዝፈልጦ እሞ ኣብቲ ናይ ንእስነት ዕድሚኡ ከመይ ነይሩ ብኣንደበት ኣዶ ያው ኣዶናይ ካብ ንእስነት ዕድሚኡ ንድሕሪት እንተተመሊሰ ኣዶናይ ብጣዕሚ ውዑይ እዩ ውዑይነቱ ምስ ፍልጠት እዩ ዝጓዓዝ ብጣዕሚ ኣስተውዓሊ እዩ ግን በቃ ንቕድሚት ዝልጎይ ቆልዓ እዩ ኩሉ ግዜ ያው ኣብቲ ትምህርቲ ቤት እውን ኣብ ኣሰራልፋ ደረጃ እኳስ የፍልጠኒ ነይሩ ማለት ከምቲ ኩሉ ሶሻል ሚድያ እውን ተናጊርዎ እሱ ብጣዕሚ ፈጣን ፍጥነት ኣለዎ ይሕልፎ እቲ እውቀቱስ በቃ ነንሕድሕዲኡ ለውግዖ ነንሕድሕዲኡ ካብ ኣንደበቱ ለውፅኦ ነገራት ንዓየ ይስሕቡን እዮም ወዲ 14 ዓመት ኮይኑ ኣዶናይ ንዓየ ዝመኸሮ ከስታውስ ተለኹ ብጣዕሚ እየ በቃ ልድንቐሉ እና የድንቐኒ እዩ ኢለ እየ ዝኣምን ይመኽረኒ ነይሩ ወዲ 14 ዓመት ኮይኑስ ንዓየ ንወላዲቱ መኺሩ ይመኽረኒ ነይሩ እና ናቱ ምኽሪ ንዓየ ብርትዓት እዩ በቃ ዓንዲ ሕቆ እዩ ብእውነት ኣዶናይ ማለት ንዓየ ዓንዲ ሕቆ እዩ ኣዶናይ ብጣዕሚ ስለልፈቱ ብኽሪ ወደይ እውን ስለልኾነ ኣዶናይ ምቾት ዓለም ክነብረለይ ይደሊ እየ በዚ ሰዓት እዚ ድማ ሰሪሑ ተለዊጡ ጎዩ ብትሕቲኡ ዘለዎ ሰባት እውን ሰላም ፈጢሩ ንኽነብረለይ ይደሊ እየ ግን ድማ ከም ወላዲት ኩል ግዜ ዕረፍ ኢሉ ደስ ዝብል ላይፍ እንተዝነብሩ ደስ ይብለኒ እና ኣድየ በርትዕ ብጣዕሚ ጅግና ኢኻ ዝወደይ ማንም የለይ ማለት ብኩሉ ሚድያ እውን ስቑኢለ ኣይኮነ ሰብ ሸሊምዎ ስቑኢለ ኣይኮነን 4 ሜዳልያ ሓደ መኪና ምሽላ ማለት ንዓየ ኮኸበ እዩ እውነት ኮኸበ እዩ ኣዶናይ ወለላይ ግን እንኡ እውን ስለልፈቱ ደቂ ኣንስትዮ እውን ስለልፈተኻ የቐኒየለይ ዝወደይ ኣነ ምንም ይኮርዐሉ እየ ትወደይ ስለልኮርዐሉ በቃ ሰላም ኮይኑ ንኽነብረለይ ጸሎተይ ይገብር ብጣዕሚ እየ ዝፈትዎ